ብዙ ጊዜ ለሌሎች ፍቅር እንሰጣለን። ነገር ግን ራሳችሁን ምን ያክል መውደድ ትችላላችሁ? ራሳችሁን በምን ያክል ደረጃ ትንከባከባላችሁ? ራስን መውደድ ማለት ቆዳችን መንከባከብ፣ ውድ ልብሶችን መግዛት ወይም መልበስ ብቻ አይደለም። ይልቁንም ስለ ማንነታችን ያለን አመለካከት መቀየር ነው። ይህ እውነተኛና የተሟላ ህይወት ለመኖር መሰረት ነው። ስለዚህ በዛሬው ቪዲዮአችን ላይ ለራስ ፍቅር መስጠት ምን ማለት እንደሆነና እንዴት ለራሳችን ያለንን ፍቅር እንደምናዳብር የተመረጡ ዘዴዎችን እንመለከታለን። ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። በመጀመሪያ የራስን መውደድ ወይም የራስ ፍቅር ማለት ምን ማለት ነው? ራስን መውደድ ወይም ለራስ ፍቅር መስጠት ማለት ራስን ሙሉ በሙሉ መቀበል ነው። ይህ ማለት ጥንካሬዎቻችሁን ብቻ ሳይሆን ድክመቶቻችሁን፣ መልካም ጎኖቻችሁን ብቻ ሳይሆን ጉድለቶቻችሁንም ፓት ይበል ምንም ይሁን ምን ለኛ ያለንን ነገር አምነን መቀበል ነው። እናም ከነ ሙሉ ማንነታችን ሌሎች ሰዎች የምንሰጠውን ክብርና ፍቅር መስጠት ማለት ነው። በሌላ አባባል ለራሳችን ምርጥ ጓደኛ መሆን ማለት ነው። ብዙ ሰዎች ራስ ወዳድ ጋር ያገናኙታል። ነገር ግን ራስን መውደድና ራስ ወዳድነት በጣም የተለያዩ ናቸው። ራስ ወዳድነት ማለት ለኛ ደስታ፣ ለኛ ፍላጎት ብቻ ብለን የሌሎችን ህይወት፣ የሌሎችን ደስታ ወደ ጎን መተው ነው። የራስን ጥቅም ብቻ ማሳደድ ነው። ራስን መውደድ ማለት ግን የሌሎችን ህይወት በማይነካ መልኩ ለራስ ቅድሚያ መስጠት ወይንም ራስን መንከባከብ ነው። ራሳችሁን ስትወዱ በራስ መተማመናችሁ ይጨምራል። ራሳችሁን ስትወዱ ጭንቀታችሁ ሁሉ ይቀንሳል። ራሳችሁን ስትወዱ ከአሉታዊ አመለካከቶችና ከአሉታዊ ሰዎች ያላችሁን ግንኙነት ታቆማላችሁ። ራሳችሁን ስትወዱ ደስተኛና የተረጋጋ ህይወት ይኖራችኋል። ራሳችሁን ስትወዱ ስህተት ስትሰሩ ራስን ከመውቀስ ይልቅ ይቅር ማለት ከስህተቶቻችሁ መማር እንድትችሉ ያደርጋል። ሌሎች ዘንድ ተቀባይነትን ከማግኘት በፊት ራሳችን መቀበልና መውደድ አለብን። እንዴት ራሳችን መውደድ እንችላለን ልትሉ ትችላላችሁ። ነገር ግን ይህን ለማዳበር የሚረዱ ተግባሮች ወይም ህጎች አሉ። ህግ 1 ብለን የምንጠራው ራስን ማወቅ ነው። ይህ ማለት ማን እንደሆንክ፣ ምን እንደምትወድና እንደማትወድ ለማወቅ ጊዜ ውሰዱ። ጥንካሬዎቻችሁንና ድክመቶቻችሁ ላይ እሴቶቻችሁንና እምነቶቻችሁን መርምሩ። ይህን ለማድረግ የውስጥ ማንነትን መረዳት ወይም የውስጥ ማንነትን ለመረዳት የሚረዱ ጥያቄዎችን አዘጋጁ። ራሳችሁን ጠይቁ። ለምሳሌ በህይወቴ የማደንቀው ነገር ምንድን ነው? በህይወቴስ ማሳካት ወይም መለወጥ የምፈልገው ነገር ነው? ምን አይነት ሰው መሆን እፈልጋለሁ? የሚሉ ጥያቄዎችን በመጠየቅ ራሳችሁን ተገንዘቡ። ራሳችሁን ወቁ። ራሳችሁን ካላወቃችሁ ምንም አይነት እርምጃ ወደኋላም ወደፊት መሄድ ስለማይቻል፣ ስለዚህ ይህ ወሳኙና አንደኛ ተብሎ የሚጠራው ህግ ነው። 2ኛ ለራስ ርህሩህ ወይም ደግ ሁኑ። ሁላችንም እንሳሳታለን። ፍጹም የሚባል ሰው የለም። ስለዚህ ስህተት ስትሰሩ ወይም በሆነ ነገር ስትወድቁ ራሳችሁን አትውቀሱ። ይልቁንም ከራሳችሁ ጋር ደግ ሁኑ። ሁሉንም ነገር እንደዚህ አስቡ። ይህ ስህተት የሰራው ጓደኛዬ ቢሆንስ፣ እርሱ ቢሆንስ የወደቀው ምን ልለው እችላለሁ? መቼስ አይዞህ፣ በርታ፣ ነገ ሌላ ቀን ነው፣ ያጋጥማል የሚሉትን ነው የምትሉት። ስለዚህ ለራሳችሁ ልክ እንደ ጓደኛ ሁኑ። ለራሳችሁ ምርጥ ሁኑ። 3ኛ ከራሳችሁ ጋር አዎንታዊ ነገሮችን ማውራት ልመዱ። ስለ ራሳችን የምንሰጠው ነገር ተከታተሉ። አእምሯችን የምንመግበው ነገር የማንነታችን አካል ሆኖ ይቆያል። ራሳችን ይቀርጸናል። አሉታዊ አመለካከቶችን በአዎንታዊ አመለካከት ቀይሩ። ይህ ማለት ምንም ያክል ከባድ ቢሆን ይህን ፈጽሜ ማድረግ አልችልም ከማለት ይልቅ እሞክረዋለሁ፣ ካልተሳካም ትምህርት አገኝበታለሁ በሉ። በተጨማሪም ጠዋት ከመስታወት በመቆም እኔ ቆንጆ ነኝ፣ እኔ ብልህ ነኝ፣ እኔ ጠንካራ ነኝ፣ ወደፊትም ወደ ኋላም ቢኬድ እኔን የሚመስል ፍጥረት አይመጣም፣ እኔ ልዩ ነኝ እያላችሁ ራሳችሁን አበረታቱ። ቀናችሁን ራሳችሁ ጋር ተዋዳችሁ ጀምሩ። ይህ ወሳኝ ህግ ነው። 4ኛ ለራሳችሁ ጊዜ ስጡ። በየቀኑ ራሳችሁ ብቻ የሚሆን የተወሰነ ጊዜ መድቡ። ያን ጊዜ ምን ማድረግ እንደምትፈልጉ ወስኑ። መጽሐፍ ማንበብ፣ ሙዚቃ ማዳመጥ፣ ከጓደኛ ጋር መጫወት፣ ቤተክርስቲያን ወይም መስጊድ መሄድ ወይንም ዝም ብሎ ማሳለፍ ሊሆን ይችላል። እናንተ ሰላም የሚሰጣችሁን አድርጉ። በዚህ ጊዜ ከውጫዊ ዓለም ርቃችሁ ከውስጣዊ ማንነታችሁ ጋር ታወራላችሁ፣ ትገናኛላችሁ። ለራስ ጊዜ መስጠት ራስን የመንከባከብ ወይም ራስን የመውደድ አንዱ አካል ነው። ህግ 5 የምንለው ሰውነታችሁን ተንከባከቡ። ሰውነት
ቤተ መቅደስ ነው። ስለዚህ ጤናማ ምግብን ተመገቡ፣ በቂ እንቅልፍ ውሰዱ፣ የአካል ብቃት እንቅስቃሴ አድርጉ። ሰውነታችሁን መንከባከብ ለአእምሯችሁ ስሜት እንዲነቃቃ፣ ደስተኛ እንዲሆን ማድረግ ይችላል። ወደ መጨረሻውና ስድስተኛው ህግ ከማለፋችን በፊት ያያችሁ ያላችሁት መቆየት መልካም የዩቲዩብ ቻናላችን ነው። ከኛ ጋር መቆየታችሁ መልካም ስለሚሆን ሰብስክራይብ ያደረጋችሁ ቤተሰቦቻችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ህግ 6 ወይም የመጨረሻው ህግ ወሰን ወይም ገደብ አውጡ። የራሳችሁን ፍላጎትና ስሜቶቻችሁን አስቀድሙ፣ አስተውሉ። ሌሎችን ጉዱ ያልኩኝ አይደለም፣ ግን ለሰዎች ደግ መሆን በጣም ጥሩ ነው። ነገር ግን ሁል ጊዜ ለሌሎች ሰዎች ብለን የራሳችን ደስታ መስዋዕት ማድረግ የለባችሁም። አይሆንም ማለት ሲያስፈልግን ያለ ምንም የጥፋተኝነት ስሜት አይሆንም በሉ። ጤናማ ግንኙነትን ለመገንባት ራስ ገደብ ማውጣት በጣም አስፈላጊ ህግ ነው። በመጨረሻ ራስን መውደድ ማለት ትክክለኝነት ማለት ነው። እውነተኝነት ማለት ነው። ራስን መሆን ነው። ራስን መቀበል ነው። ጭንብል ማድረግ ወይንም ሌላ ሰው ለመሆን ከመሞከር ይልቅ ድክመቶቻችሁንና ጥንካሬዎቻችሁን ተቀበሉ። ራሳችሁን ውደዱ። ጀግኖቼ እወዳችኋለሁ። አብራችሁን ስለቆያችሁ እናመሰግናለን። ከተመቻችሁ ላይክ፣ ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ አድርጉ። መሲ ነበርኩ። አመሰግናለሁ።